በጣም ወሳኝ የሆኑ ነገሮች ቪዲዮዎቻችሁን እንዲታዩ የሚያደርጉ ነገሮች ምንድናቸው? አንደኛው ዎች ታይም ነው። ሁለተኛው ሲቲአር ወይም ክሊክ ስሩ ሬት እና ሶስተኛ ኤንጌጅመንት ይባላል። እነዚህ አሁን ስላይድ ማወራው ነገር እዛ ግሩፕ ላይ ስላይድ ፖስት አድርጌያለሁ። ለማንኛውም ማየት ትችላላችሁ በኋላ። ዎች ታይም ማለት ሰዎች የእናንተን ቪዲዮ ለምን ያክል ደቂቃ ያያሉ ማለት ነው። በቃ አንዳንዱ ከፍቶ ወዲያውኑ ይወጣል፣ አንዳንዱ ረጅም ደቂቃ ያያል፣ አንዳንዱ ሙሉውን ይጨርሰዋል። ሰዎች ረጅም ደቂቃ የእናንተን ቪዲዮ ባዩ ቁጥር የእናንተ ቪዲዮ ሰዎች ጋር እንዲደርስ ያደርጋል። በምን አይነት መንገድ? ቅድም ባልኳቸው 5 መንገዶች ማለት ነው። ሲቲአር ማለት ሰዎች የእናንተን ታምኔል ምን ያክል ሰው ክሊክ ያደርገዋል ማለት ነው። ያ ማለት ሰዎች ኢንትረስት አላቸው እዛ ቶፒክ ላይ ማለት ነው። ስለዚህ ሲቲአር ብቻውን አይወስንም ቪው። ስለዚህ ሲቲአሩ ከፍ ብሎ አንዳንዴ ሰው ሲገባ ምንም ደህና ነገር ከሌለው ዎች ታይም አይኖረውም ማለት ነው። ከዛ ዩቲዩብ ይሄ ሰው እየሸወደ ነው ብሎ ያስብና ቪዲዮአችሁን እንዳይታይ ያደርጋል ማለት ነው። ግን ሁለቱ አብረው ሲሄዱ ታምኔሉና ሰዎች ገብተውም ረጅም ደቂቃ ሲያዩ ሁለቱ ነገሮች አብረው ሄዱ ማለት ቪዲዮዎቻችሁ በጣም በቃ ይታያል። ሰብስክራይበር ባይኖራችሁ እንኳን ማለት ነው ገና ጀማሪ ሆናችሁ እንኳን አትሊስት ካዩ 20-30 ሰዎች ውስጥ ራሱ እነዚህ ነገሮች ያሟሉ ሰዎች ካሉ ሰዎች እንደወደዱት ያስባል ማለት ነው ዩቲዩብ። ሰዎች የእናንተን ቪዲዮ ክሊክ ያደርጋሉ ወይ? አንደኛ ጥያቄ። ሰዎች የእናንተን ቪዲዮ ክሊክ ካደረጉ በኋላ ለረጅም ሰዓት ያያሉ ወይ? ሁለተኛ ጥያቄ። እነዚህን ሁለት ነገሮች አሟላችሁ ማለት ቪዲዮአችሁ ይታያል። ሶስተኛው ነገር ኢንጌጅመንት ነው። ኢንጌጅመንት ማለት ሰዎች የእናንተን ቪዲዮ ላይክ፣ ኮሜንት፣ ሼር ያደርጋሉ ወይ የሚለው ማተር ያደርጋል።